ከገጠር እስከ ከተማ በቀላሉ የምትገኝ ስሟ ከሁላችንም አፍ የማትጠፋ አስደናቂ የዕለት ከዕለት ምግባችን ናት። ሰላም ሰላም ዩቲዩብ እንዴት ናችሁ? እድሜና ጤና ሰላምና ሀብት በቤታችሁ ሞልቶ ይትረፍረፍ። ይህ ትራስ ሚዲያ ነው። እኔ ደግሞ አዱ ነኝ። እስከተነፈስን ድረስ የማይቋረጡ የጉዞ የጤና እንዲሁም በዓለም ዙሪያ ያሉ አስደናቂ ነገሮችን ወደ እናንተ ማድረሳችንን እንቀጥላለን። እስከዛው ሳብስክራይብ። በዛሬው ቪዲዮአችን በሳይንስ የተረጋገጡ 11 የእንቁላል ጠቀሜታዎችን እንነጋገራለን። አብራችሁን ቆዩ። እንቁላል በውስጡ ጥራት ያለው ፕሮቲን፣ ጤናማ ቅባቶች፣ ቫይታሚኖች፣ ማዕድናት እና ሰውነታችንን ከበሽታ የሚከላከሉ አንቲኦክሲዳንቶችን የያዘ እጅግ ጠቃሚ ምግብ ነው። በንጥረ ነገሮች የበለጸገ ነው። እንቁላል ለሰውነታችን እጅግ አስፈላጊ የሆኑ ቫይታሚን ኤ፣ ዲ፣ ኢ፣ ቢ12፣ ፎልት፣ ሴሊኒየም፣ አይረን እና ፎስፎረስን በውስጡ ይዟል። ይህንን ያህል ንጥረ ነገር በዚች ውስጥ ጥራት ያለው የፕሮቲን ምንጭ ስለሆነ አንድ ትልቅ እንቁላል 6 ግራም የሚጠጋ ፕሮቲን ይሰጠናል። ይህም ጡንቻን ለመገንባት፣ የተጎዱ የሰውነት ክፍሎችን ለመጠገንና አጠቃላይ የሰውነት ስራን ለማቀላጠፍ ይጠቅመናል። የአንጎል ጤናን ይጠብቃል። በእንቁላል ውስጥ የሚገኘው ኮሊን የተሰኘው ንጥረ ነገር ለማስታወስ ችሎታ፣ ለስሜት መረጋጋትና ለአንጎል እድገት እጅግ አስፈላጊ ነው። እና ይህንን ከሰማችሁ በኋላም እንቁላል አልወድም የምትሉ ሰዎች ትኖሩ ይሆን? መልሳችሁን ኮሜንት ላይ ያስቀምጡ። ዓይንን ከበሽታ ይከላከላል። በእንቁላል አስኳል ውስጥ የሚገኙ ንጥረ ነገሮች እድሜ ሲገፋ የሚመጣን የዓይን እይታ መቀነስና የዓይን ሞራን ለመከላከል ይረዳሉ። በተለይ በዚህ ዘመን ሁሉም ወጣት ስክሪን ላይ ዓይኑን አፍጥጦ ነው የሚውለው እና ይሄን እያያችሁ ያላችሁ ወጣቶች ችን ነገር አስቡባት። የሰውነት ክብደትን ለመቆጣጠር ይረዳል። እንቁላል ቶሎ የመጥገብ ስሜት እንዲሰማን ስለሚያደርግ የረሃብ ስሜትን በመቀነስና አላስፈላጊ ምግቦችን ከመመገብ ይታደጋል። በዚህም በልቼ ጠግብ የማይመስለው ሰው ሆዱን ሸውዶ ክብደቱን መቀነስ ይችላል እያልኩ ነው ባሻዬ። የጡንቻ ጥንካሬን ይጨምራል። በእንቁላል ውስጥ ያሉት ፕሮቲኖች እና አሚኖ አሲዶች የጡንቻ ጥንካሬን ለመጠበቅና ከአካል ብቃት እንቅስቃሴ በኋላ ሰውነት በፍጥነት እንዲያገግም ይረዳሉ። ለዚህም ነው ጂም የሚያዘወትሩ ሰዎች እንቁላልን የዘወትር ምግባቸው ያደረጉት። እናንተም አስቡበት። የቫይታሚን ዲ ምንጭ ስለሆነ እንቁላል በተፈጥሮ ቫይታሚን ዲ ከሚገኝባቸው ጥቂት ምግቦች አንዱ ነው። ይህም ለአጥንት ጥንካሬ፣ ለሰውነት በሽታን የመከላከል አቅምና ካልሲየምን ለመምጠጥ ያግዘናል። ጥሩ ኮሌስትሮል ወይም ደግሞ ኤችዲኤልን ለመጨመር ይጠቅመናል። ጥናቶች እንደሚያሳዩት እንቁላል መመገብ በሰውነታችን ውስጥ ያለውን ጠቃሚ ኮሌስትሮል በመጨመር ለልብ ጤና አስተዋጽኦ ሊያደርግ ይችላል ይላሉ። ለነፍሰ ጡር እናቶች ጠቃሚ ነው። በእንቁላል ውስጥ የሚገኙት ፎሌት እና ኮሊን የተሰኙ ንጥረ ነገሮች በፅንስ ውስጥ የሕፃኑን የአንጎልና የአከርካሪ አጥንት እድገት ይረዳሉ። አልሰሜን ግባ በለ ዋላ ያገሬ ሰው። እና ይሄን ከሰማ በኋላ ባልየው ለነፍሰ ጡር ሚስትህ እንቁላል ይዘህ መግባትህ እንዳትረሳ። ርካሽና በቀላሉ የሚገኝ በመሆኑ እንቁላል በየትኛውም ቦታ በቀላሉ የሚገኝ ዋጋው ተመጣጣኝ የሆነና ለማዘጋጀትም በጣም ቀላል የተሟላ ምግብ ነው። ስለ ዋጋው ግን እኔ የለሁበትም፣ አጥኚዎቹ ናቸው ይህን ያሉት። የመጨረሻው በተለያዩ መንገዶች ለማዘጋጀት እጅግ በጣም ምቹ ስለሆነ ቀቅሎ፣ ጠብሶ ወይም ደግሞ ከሌሎች ምግቦች ጋር በመቀላቀል በተለያዩ ጣፋጭ መንገዶች ማዘጋጀት ስለሚቻል ለዚህም እንቁላል ተመራጭ እንዲሆን አድርጎታል። አብዛኞቹ ላጤዎች የመጀመሪያ ምርጫቸው እንቁላል ነው። ቀላል ናት ለመስራት። ከላይ ለዘረዘርናቸው ነገሮች ጠቃሚ ምክር። እንቁላልን ቀቅሎ መመገብ ከጤና አንጻር የተመረጠ ሲሆን ከአትክልቶች ከጥራጥሬዎችና ከፍራፍሬዎች ጋር በማጣመር የተመጣጠነ ምግብም ማዘጋጀት ይችላሉ። ምንጮቻችን ዓለም አቀፉ ዌብኤምዲ እና አሜሪካን ሄርት አሶሲዬሽን ናቸው። የበለጠ ማወቅ ከፈለጋችሁ ወደ ዌብሳይታቸው ገብታችሁ መጎብኘት ትችላላችሁ። አብሬያችሁ የቆየሁትኝ አዱ ነበርኩኝ። ሰላምና ጤና ከብዙ ብር ጋር ይስጥልኝ። ሰብስክራይብ